ተዋናዮቹ አሁን ገደሉ የሚባሉ ሰዎች ከድንበር ተሻግሮ ከአማራ ክልል መጡ የሚባለው ኃይል መሆኑን ብቻ ነው ያተኮርንበት እንጂ ዋናው የዚህ ዓላማ የዚህ ጥቃት ዋናው ደራሲና አቀናባሪ የፌደራል ኃይል ነው፣ የፌደራል ባለስልጣን ነው። እንደምታስታውሰው ምክትል ጠቅላይ ሚኒስትሩ ከወራት በፊት ወደ አማራ ወደ ቤኒሻንጉል ክልል አካባቢ በመሄድ አማራውን ማስታጠቅ አለብን በማለት በግልጽ ሚዲያዎች ሪከርድ ባደረጉት መልኩ አንድም ብሔር ለይቶ ማስታጠቅ ይሄ አሁን በፌደራል መንግስት አለ የሚባለው አንድ ዋናው ባለስልጣን የተደረገ ነገር ነው ማለት ነው። ይሄ ራሱ የሚነግረን ትልቅ ነገር አለው። እንግዲህ ለአንድ ብሔር የቆመ የፌደራል ትልቁ ባለስልጣን ሁለተኛው ሰው ይሄንን ሲፈጽም ማለት አንድም ብሔር ለይቶ ሲያስታጥቅ ሌላው ብሔር የሚገደለው እኮ ነን ኢትዮጵያን የሆነ ኃይል አይደለም እኮ ድንበር አቋርጦ የመጣ ከሌላ ቦታ የመጣ ኃይል አይደለም። ኢትዮጵያዊ ነው የሚባል ያው እንግዲህ መቼም በግድ ያሸከሙት ማንነት ነውና ኢትዮጵያዊ ነው ማለት ነው። እሱም የሚገደለውም ኢትዮጵያዊ ነው። እንዲገድል የተፈቀደለት ግን አንድ ብሔር ነው እና የአንድ ብሔር ሰዎች ናቸው። አሁን ወለጋ ውስጥ እየተደረገ ያለውም ተመሳሳይ ነገር ነው። እናንተ የመግደል መብት አላችሁ የተባሉ የህብረተሰብ ክፍሎች አሉ ከአንድ ብሔር የወጡ፣ እናንተ ደግሞ መገደል አለባችሁ ተብሎ የተፈረደባቸው የህብረተሰብ ክፍል ደግሞ አሉ ከኦሮሞ የሆኑ ከቤኒሻንጉል የሆኑ እዛ መንግስት ውስጥ ምንም አይነት ተወካይ ወኪል የሌላቸው መንግስት ነኝ ብሎ ራሱን የሾመው አካል የነዚህ ወገኖች ተወካይነት በሌለው ሁኔታ ነው እንግዲህ አሁን ይሄ አዲሱ መንግስት ራሱን የሰየመው እና የመንግስቱ ባለቤቶች የመግደል መብት አላቸው። መንግስቱ ውስጥ ሰው የሌላቸውና የነሱ የፖለቲካ ተወካዮች እስር ቤትና ትግል ላይ ያሉት ግን እንዲገደሉ ነው የተፈረደባቸው። ሲቪሎች ናቸው፣ የታጠቁ አይደሉም። ሲቪሎችም ሆነው እዛ መንግስት ውስጥ ወኪል ስለሌላቸው የመረጡት አካል ስለሌለ ግድያ ተፈረደባቸው። እየሆነ ያለው ይሄ ነው። ይሄ ደግሞ ወለጋ ላይ ብቻ ሊሚትድ ሆኖ የሚቀር አይደለም። እያንዳንዱን ኦሮሚያ እያዳረሰ ያለ ትራጀዲ ነው። ከዚህ በፊትም የተለያዩ ቦታዎች ሰዎች እየተገደሉ ነው። ቦረና ላይ 2 ሰላማዊ ቄሮች በጣም በሚያስጠላና በሚቀፍ ሁኔታ ኢሰብአዊ በሆነ ሁኔታ ሲገደሉ የሚያሳይ ቪዲዮ አይተናል። እና እነዚህ ገዳዮች ምን ተደርገው ነው የሰለጠኑት የሚለው እሱም ወደ ኋላ ልንመጣበት እንችላለን። የዚህኛው የጀመርነውን ጉዳይ የወለጋውን ስናነሳ ያለምንም ጥርጥር የፌዴራል መንግስት እጅ እንዳለበት ሲባል መጠነኛ ሮል ሊመስል ይችላል። ዋናው አቀናባሪው ባለጉዳይ የፌዴራሉ መንግስት ነው ብሎ መደምደም ይቻላል። ምክንያቱም ካልሆነማ ይህንን ማስቆም ነበረበት። ካልሆነማ የተደረገውን ነገር በግልጽ ወጥቶ ማውገዝና ወንጀለኞቹን ለፍርድ ለማቅረብ ኮሚትድ መሆን ነበረበት። ይህንን እያየን አይደለም። ኦሮሚያ ውስጥ የሚገደሉት ግድያዎች ማንኛውም የመንግስት ባለስልጣን ጆሮ ዳባ ብሎ ነው የሚያልፈው እንጂ አይናገርም። የሚገድሉት የነሱ ሰዎች ስለሆኑ ማለት ነው። ጥቃቱ ባለ 2 ስለት ነው ብዬ መግለጽ እችላለሁ። አንደኛው ሚዲያ ነው፣ ሁለተኛው ደግሞ ወታደራዊ ነው። እነዚህ ኃይሎች እንግዲህ አሁን በተቃዋሚነትም ፈርጃቸው የመንግስት ሰዎችን በላቸው የዓላማ አንድነት ስላላቸው ልዩነታቸው ብዙ ጎልቶ አይታየኝም። ልዩነት የለም። ልዩነት ቢኖር ቀኝ አክራሪ የሚባሉትና ፌዴራል መንግስት የሚባለው መካከል ትንሽ ልዩነት አለ የሚባል ከሆነ ልዩነቱ የስትራቴጂ ልዩነት ብቻ ነው እንጂ የጥላቻው የጸረ ኦሮሞ ፖሊሲው አንድነት ምንም ጥያቄ የለው። ግን አንተ ያስከው መንገድ ጥሩ አይደለም፣ ጥሩ አይገልም፣ ጥሩ አያፍንም፣ እንደፈለግነው ሊያደርግ አይችልም እና
በቂ አይደለም በዚህኛው ሳይሆን በዛኛው መንገድ ነው መሄድ ያለብን የሚል የስትራቴጂ ልዩነት ብቻ ነው ያለው የስልት ልዩነት ማለት ይችላል ሶሪ እና ይሄ ብቻ ነው እንጂ ዓላማው አንድ ነው እና ሁለቱ ስለቶች በአንድ በኩል አስቀድመው የሚዲያ የፕሮፓጋንዳ ስራ ነው የሚሰሩት በፕሮፓጋንዳው ስራ ኦሮሞን በጭራጭቅነት ይፈርጁታል የኦሮሞ ነጻነት ሰራዊት ለኦሮሞ ህዝብ መብት ብቻ ስለታገለ በጭራቅነት በአውሬነት ነው የሚፈርጁት እንግዲህ ሚዲያ ላይ ውሸትን እውነት ለማስመሰል ትችል ይሆናል ስትደጋግመው እውነት ሊመስል ይችላል በተለይ ታች ሀገር ውስጥ የተለያዩ የሚዲያ አማራጮች የሌሉ በመሆኑና ያንድ ብሔር ያንድ ቋንቋ ሚዲያ የበላይነት የገነነበት ሁኔታ ስላለ ተቃዋሚም በለው የመንግስትም በለው የሚያቀነቅኑት አንድ አይነት ዓላማ ስለሆነ በሚዲያው ጩኸት ውሸትን እውነት ማስመሰል ተችሏል ኢትዮጵያ ውስጥ በአማርኛ የሚያስተላልፉ ሚዲያዎች ተመሳሳይ ይዘት ያለው ጩኸት በማስተጋባታቸው ውሸትን እውነት አስመስለዋል የህዝቦችን ሐቅ የህዝቦችን እውነት ደግሞ ውሸት አስመስለዋል ይሄ ነው እየሆነ ያለው እና በፕሮፓጋንዳው ስራ አስቀድመው ነው የጀመሩት አሁን ደግሞ ወታደራዊውን አጀቡና ከሚዲያው ጋር እንዲሄድ መሳ ለመሳ የተፈለገውን ዓላማ ሳክሲድ እንዲያደርግ ግድያውን ደግሞ አሁን በተቀናጀ መልኩ ጀመሩት ማለት ነው እና ወታደሩ ሲገድል ሚዲያው ምን ብሎ ነው የሚያስተጋባው የገደለውን ሳይሆን የተገደለውን ሌላ ስም ነው የሚሰጠው ማለት ነው ገዳዩን የኦሮሞ ነጻነት ሰራዊት ያደርገዋል የተገደለውን ደግሞ አማራ ይለዋል በሐቅ ግን ያለው የተገደሉት ሰዎች ቀያቸው ላይ የሞቱት ሰዎች የኦሮሞ ተወላጆች ናቸው በአብዛኛው አሁን ሊስቱን እዚህ ጋር ማሳየት ይቻላል ማለት ነው እዚህ ጋር የተፈለገው ትልቁ ነገር ምንድነው ኦሮሞ ጸረ ኢትዮጵያ የሆነ ህዝብ መሆኑን ለዓለም ለመንገር የተፈለገ ረጅም ጉዞ ነው ይሄ ማለት ነው እና የኦሮሞ ህዝብ ጥያቄ የተረገመ መሆኑን የኦሮሞ ብሔርተኞችም የተረገሙ ለዚህች ሀገር አንድነትና ሰላም የማይበጁ መወገድ ያለባቸው ልክ ትግራይ ላይ ጀምረው እንዳልተሳካላቸው ሁሉ እነሱ ሳይሆን እነሱ የበቀሉበትን አረሙ ብቻ ሳይሆን የበቀሉበትን መሬት ሁሉ ማጥፋት አለብን የሚል አይነት ፖሊሲ የያዘ የፌዴራል ባለስልጣናት የተካተቱበት ስትራቴጂ ኦሮሚያ ላይም ተግባራዊ የሆነ ነው ማለት ነው ቢቻል ኦሮሞውን ራሱ ያው አንዱ የኦሮሞ የኦፒዲዮ ባለስልጣን የተናገረውን እዚህ ጋር ማስታወስ ይቻላል አሳውን ለማጥፋት ባህሩን ማድረቅ ነው ብሏል ማለት ነው ከወራት በፊት ይሄ ኦን ሪከርድ ያለ ነገር ነው ይሄን ያለው ግለሰብ ዲሞኒ ጥየፈና በርባደን ጅሩ ጋፊ ከሰንረት ቶክቶክ ከከናርጌት ጁንታ ጉያ ኩዳሸን ከሰት ሙአተኒ ዱጉማ ባውሻኔ ማሊፍ ደደብደኒ ሁምና ደደብደኒ ትሞ ሁምና ዋን እንቀባነፈ ማልኒ ከንጀዱት ከኤጅራቻ ኮንቬንሽናል ዋር ከንታኤፊ ሪጴሎላ ከንጀድም ኩን ገራገሩማ መታሰር እንዳይቃብ ኮንቬንሽናል ዋር ከንታኤ ሜሻ ጉጉርዳ ቀበቴ ብርጌድ ማል ኢጃራሜ ፉለ ዱረት ከኖራ ነቹ አመልካ አበረተ ቱረ ከነቱ ሰራዊቲ ደንጀቻ ራራያን ከርቤሎላ ከሲሚት አመልሳ ሎጂስቲኪ ኡመተ ከይሳ አርገታ ጉያ ሲቪሊ ታአ ኡመተ ወጅኖላ ወልተጂ ሲንገጌሰን ከይሰይኖሉ ወደፈነውን አርገታ ነመዱበቱ ላላ ገልገለ ዴሜሞ ተርካፊሱ ከኒሰረት ፍዳታይቹ አመልሳ ባየ ወልተጣል ከነበለሱን ከንደንዳሙ አኩማ ቁርጡም ይቴቻ ቁርጡም ፓሲፊክ ዮኪን አትላንቲክ ኦሽኒ ከሰ ጉርቴ እንደንደሱ ጉትመት በለሱ ይወደንዳሜ ቢሻንቻ ጎክሱር